ማዘሯ በማረገው ነገር ሁሉ ደስተኛ ሆነሽ አታውቂ። እኔ በቃኝ እንዴ ስልሽን ብትሽን በቅቶኛል። በጣም ሰልችቶኛል። ሰለቸሽ? ከሰለቸሽ ቤቱን ለቀሽ ውልቅ ማለት ትቻለሽ። እሺ ነው። እንደውም እኔ ካንቺ ጋር መኖር አልፈልግም። ምን? አንቺ ማርያ ነይ ነው የምልሽ ነይ። ልጄ እንዴት ነህ አጎቴ? እንዴት ነሽ? እንደምን እግዚአብሔር ይመስገን። ቁጭ እሺ። ቆይ ልጆቹ ልጥራ። መስታወት እስቲ የሚበላ ነገር አምጪላት። ዛሬ ያለ ወትሮሽ ምን እግር ጣለሽ? አጎቴ ማዘሯ አትወደኝም። በቀን በቀን ነው የምትቀጠቅጠኝ። እሷ ደግሞ ምንድነው የሚሻል? እድሜ እንኳን ያስተምራት። አጎቴ እኔ ሰልችቶኛል። ካንተ ጋር ለመኖር ነው የመጣሁት። እንደሱም አይሆን። አላምንም እምቢ ከቶ አላምንም። ሰው እንደ ጤዛ ተኖ አይቀር። አላምንም እምቢ ከቶ አላምንም። ሰው እንደ ጤዛ ተኖ አይቀር። የተስፋ መቀነት እናት ዓለም ደጓ ፓፓ ያበደ ስራ ተገኝቶልሻል። በቃ ፒስ አጩይልኝ። ይቅርታ ስራ ማግኘት እችላለሁ? አረ በሻ ለማማዬ ዋሳለሽ? ዋስ የለኝም። ታዲያ ምን ችግር አለው? እኔ ዋስሻለሁ። ባይሆን አንድ ቀን ወይ ትይኛለሽ። አንድም ቀን ሳትጠፊ ሳትርቂ ከጎኔ ምክንያት አሳጣሽኝ ለሚያነባው አይኔ በአባት ማገርነት በእናት ከሙላት ያላንዱ የማይፈራ ጊዜ ማለት ማዘሯ አንቺን ርቄ መጠጊያ ማገኝ መስሎኝ ነበር። ለካስ አንቺ ከሌለሽ ማንም አይፈልገኝም። እሰይ እንኳን ተማርሽልኝ ልጄ። ማዘሯ ይላል በሰዓቴ ቡላሏን ይዤ ከተፍ ሰሳቢ በታኛ ሚስን ሰጪ ሸትን ገምዳሚ ዱርዬ እሰይ ጎረምሳይ ቁጥር ቁጥር አድርጊውና ምሳችንን እንበላለን። ወይኔ ማዘሯ ልጅሽን ሽፊው። ልጄ ምን ሆነ? ኬቢ ምን ሆነ ነው አባቴ? ሰውየው ነው ማዘሯ። ለስራ ጠርቶ ነው እንደዚህ ያደረገ? አው እስቲ አስቢው። የወረቀቱን አልፌ የሙከራው ላይ አንድ ይቀምሰት እሱንም ሳይወጣ ተፍቶት እንዳለ የሰራሁትን አልደፋብኝም መሰለሽ? አይዞህ እሺ፣ ይሄም ቀን ያልፋል። ሌላ ስራ ታገኛለህ። ቆይ ደግሞ ጠብቀኝ። ይሄ ፊት ግን ምንም ይችላል። ወጥ ቀርቦ እንጀራ የለም ፊት። ይኸውልሽ አሁን ትረክኝና አይንሽን ለማጠፋልሽ። እሺ እስቲ ደግሞ አንቺ ታይ፣ ለራሱ ተናዷል። እንካ ምሳህንም ብላ፣ ደግሞ በዚህ ለስላሳ ገዝተህ ጠጣ። ኬቢ በልበውጣ ሳበ እድፈንም ልቅቅ አድርገው። እሺ እድፋም አባ እስቲ ግማሹ አስተኝ። ማርዬ ነኝ። እስኪ እና እንዳያቀብዩ። ይሄው ኤርሚ እንዴ ማርዬ በስማም በጣም ተለውጠሻል። አንተም በጣም ተለውጠሃል። ማዘር ናት? አዎ ና ተዋውቃት። እማዬ ተዋወቂው የድሮ ጓደኛዬ ነው። ሰላም ነህ? እንዴት ነህ? ማርዬ በዚህ ነው የምትተዳደሩት? አዎ እግዚአብሔር ይመስገን ስራ አለ። እንደው ለታትይብኝና የተሻለ ሱቅ ቢያገኙ ብዬ አሰብኩ። እና ከካቦር ኮሜርሻል ሪል ስቴት ለምን ሱቅ አልገዛላቸው? ኧረ አያስፈልግም፣ ላስቸግር አልፈልግም። ኧረ ችግር የለውም። ደግሞ ከ15% ጀምሮ ያከፋፈል አማራጭ ስላላቸው አያስጨንቅም። ስለነሱ ሰምቻለሁ መሰለኝ 50% የባንክ ብድር ያዘጋጃሉ። ከ1.4 እስከ 2.4 ሚሊዮን ደግሞ ቅናሽ አላቸው። የወለል አመዳደባቸው እንደ ንግድ ነው። አዎ እማዬ ሱቅ ገዛልን ማለት እኮ የሎተሪ ተሳታፊ ሆነን ማለት እኮ ነው። አንደኛና ሁለተኛ መኪና፣ ከ3 እስከ 10 ያለው ደግሞ ከ1 ሚሊዮን እስከ 50 ሺህ ፈርኒቸር እኮ ነው። በይ እማዬ መርቂው። ገብሺ የተራቆት አተከመተን ናስኪ ወይ
ማሪ ምን እሺ ነው የእግር እስቲ መሆኑ ነው እናሳ ራስ ጥበቃ ላይ ነን ማን ስማማ ለሰኞ 3 ጥቁር ፈልጌ ነበር እኔ ማክሰኞ መልስልሃለሁ አረ ማሪ ለማዘሯ ራሱ ይውጭ አልሰጠዋትም በቃ እጂ ተፍተፍ ልበል በቃፕስ ያ የተመታ እንደሆነ ለኔ ደግሞ ምን ማድረግ ነው ያለብኝ La 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 la. My name is Roberto. Yes. Oh, have you seen my so sweet and fine like she comes in the morning. ደህና ዋሉ ጋሺ። ደህና ዋልክ? ና እስቲ ገቢ ልጄ። አቤት ጋሺ። ላስቸግርህ ነበር ልጄ። ችግር የለውም። ምን ፈልጎ ነው ጋሺ? 3 ጥቁር ማለቴ 300 ብር ካለ ልጄ የእድር ጎሎብኝ ነው። አረ ችግር የለውም ጋሺ እኔ ሰጦታለሁ። ተመስገን። እሺ ልጅ እግዚአብሔር ይስጥልኝ የኔ ልጅ። ጋሺ ቆይ ዝርዝሩን ያምጡት ድፍን ላድርጉልኝ ይሻላል። እሺ ጋሽ ማርያም እሺ አይበቃም ከተነቀ ይቀራል። ምን አለ ብትሰጠኝ? እሺ በቃ ሰጥሻለሁ። ግን ለምን ፈልገሽው ነው? እውነት እኔማ የግሩም ኤርሚያስን ሶቤክ የሚባለውን የፊልም ምርቃት ለመሄድ ብዬ እኮ ነው። ሐምሌ 7 ነው ሰኞ። ትኬቱን በዳሽን ሱፐር አፕ ወይ ደግሞ ብሔራዊ ቲያትር ፊት ለፊት ስለምሽት እዛ እንገዛለን። ምርቃቱ የሚጀመረው 11 ሰዓት ተኩል ስለሆነ ቀድመን እንወጣለን። እሺ ይሄ የምትመለከቱት ሶቤክ ይባላል። እሺ አርቀይ ክብል ጠበቃይ ወገነ ልዋጭ ያበደ ቃለና እንደ ሁሌው ያበደ ሹዳ ነው። ስንት ላለ ቆያሊዮ አረባ ከጸደሽ ሹዳ ነው። ወር እንኳን አላረገው 350 ይመችሻል። አረ ምን እሺ እሱ እኮ 3500 ነው የገዛው። ሲጀመር እንደዛ ይሆንም እያልኩ አንተ እኮ ነው ጥፋተኛ። ደግሞ ትከራከረኛለህ እንዴ? ወይኔ ወንድም ካለበት አይብስም 5 ጥቁር ትወስደዋል። አምጪው ሞታደ አብይ ወተይ በዓል አብግሬ አብይ ወተይ በዓል አብግሬ ዛሬ ደግሞ የትኛው የቤት ዕቃ ይሆን የሸጥሽው? እማዬ እኮ የድሮ ጫማዎቿንና ልብሶቿን ሽጪ ብላኝ ለዛ እኮ አደን እስቲ ሊየው። አረ ወንድሜ ደክሞሃል። ባይሆን ምሳል አቅርብልህ ብታይ በጣም የምወደው ወንድሜ ነው። አንዳንድ ሰዎች ግን አይገርሙ ውሰደው ሲባሉም አይገባቸውም። ሂጂ ወደዛ። የሆነ መረጃ እያስተላለፍሽ ነው አይደል? አይደለም። አንዳንድ ሰዎች ግርም አይልህም? ማዳበሪያ ውስጥ ከቶ ብር ከፍሎ አልሄድም ሲል አንተ አትሄድም እንዴ? ቆይ እንዴ ጫማዬ ላንተ ይቅርታ። እሺ አንቺ ማርያ አንቺ ማርያ እማዬ ልጅሽ የሆነ ነገር ጀምራለች። ጭራሽ ጫማዬን ሲሰጠው ነው ያስኳት። ምን አስካለም ያለችው እውነት ነው ማለት ነው? እቺ ባለጌ አንቺ ማርያ። አቤት ይሄ ላይሽ ላይ ከመርሽው ከእኔ ያመጣሽው አረ እማዬ ኤልሳ ናት የሰጠችኝ። ከዝንጥ ሂውማን ሄር ነው የገዛችው። እሷ በፌስቡክ እና በኢንስታግራም ነው የምታውቃቸው። እኔ ግን ቲክቶክ ላይ ፖስት ታረግ ልጅቷን አውቃታለሁ። በጣም ጸዴ ጸጉር ነው ያላቸው ነው የምልሽ። እና ደግሞ ጋራንቲ ያላቸው። አያምርም ነው እንዴ? ቆንጆ ነው እኮ። እናንተም ደግሞ እንደዚህ ዝንጥ ፍክት ማለት ከፈለጋችሁ ዝንጥ ሂውማን ሄር አለችላችሁ። ይሄ 2 ፒስ 18 ኢንች ፒክሲ ሄር ነው። በጣም ያበደ ጸጉር ነው የምታመጣው። ቼክ አድርጓት። እዚህ ጋር ቁጥሩ አለ። ወንድሜ እማዬ እኮ ስጋ አማረኝ ስትል እሱን ልገዛላት ብዬ ነው። በጣም ይቅርታ። እሺ